እኔ ወደዛ የሄድኩበትን ቁስል አሁን ላይ ማንሳት አልፈልግም። ምክንያቱም ያለፉ የስተት መንገዶች ስለነበሩ በእነዛ የስተት መንገዶች ውስጥ ከተፈጠሩት ትግሉ ካመጣው ከተፈጠሩት ችግሮች መካከል በዛ ውስጥ ነበርኩ። ያን በጥበብ ማለፍ መታገስ እና ለዚህ አሁን ላለሁበት ደረጃ ወይም ደግሞ ጊዜ መብቃት አለበት ብሎ መሪዎች ስላመኑ የሚሆነው ሆኗል። ቁስሉን ማንሳት ስለማልፈልግ እንድታስታውሰኝም ስለማልፈልግ እንደው እስቲ አክብሬህ ላንተ ልመልስ እንጂ እዚህ በፊት ሶስት አራት ጊዜ መሪዎች ተናግረውበታል። ትልልቅ መሪዎች። ያንተ ብቻ ጥያቄ አይደለም የሌሎችም ጭምርት ነው። እኔ አሁን እንደማታውቅና አሁን ስታነሳው ምንድን ነው የሚለውን ነገር ራሴም የሆነ እንትን ይኖረኛል። ኤኒዌይስ የተፈጠረ ነገር በትግል ውስጥ የተፈጠረ እኔ አሁን ታጋይ አይደለሁም ነው። ከዛሬ 29 28 ዓመት በፊት የታገልኩ አማራነትን ደፍረው ከተጋፈጡ ኢትዮጵያዊነትን ትተው በአማራነት ደፍተው ቀድመው ከተጋፈጡ ሰዎች መካከል አንዱ ነኝ። መሞት አይገባህም፣ ለመሞት የለብህም ቆይ የሚል ሀሳብ መጣ። ከሶስት ከበባ ውስጥ ነው የወጣሁት። ያንን ድፍረት ተጠቅሞ በዛ ውስጥ እንግዲህ እንትን ብሎ ወደ ትግሉ መመለስ ይሄ የድርጅቱ ስራ ነው፣ የኔም ስራ አይደለም። እኔ ራሴን የማጥፋት ጥያቄ ነበር ያቀረብኩት። የድርጅቴ ስራ ነው፣ ድርጅት የወሰደው እርምጃ ነው። እንግዲህ ከዚህ በላይ ምንም ልልህ አልችልም። በእርግጥ አንተ ባሰብካቸው ወይ ደግሞ አንተ እንድናገረው በፈለግከው ልክ አይደለም። የፖለቲካል የሆነ ንግግሮች ነው የምነግርህ። ከዚህም በተሻለ ሁኔታ የሚሰሩ ነገሮች ሊኖሩም ይችላሉ። ግን እያንዳንዱ በስራዎቻችን ላይ እየወጣን ማብራሪያ ትንተና ምናምን የመስጠት ግዴታ የለብንም። ተቋም ነው፣ ተቋሙ ባመነበት ተሰማርቶ መታገል ነው። ተቋሙ የሚያዝህን ማድረግ ነው። በዛ መንገድ ነው የሄድኩት። አመሰግናለሁ ወንድማል። ኦኬ አማራ ፋኖ አለ አለው። ቴዲሻ እንዴት ነው? እንዴት ነህ? እግዚአብሔር ይመስገን። እንዴት አለክ? እንዳለም አለን ጠፋህ። ምን ነው? አዎ ኔትወርክ የለም። ጎንደር ላይ ግዳጅ ነው በአብዛኛው እና የለም ኔትወርክ የለም። ዛሬ ነው ይገባናል። አስቸጋሪ ነው። ሰላም ነው? ሁሉ አማን ነው? እንዴት ነው? እንኳን አደረሳችሁ ሙስሊም ወንድሞቻችን። አዎ እንኳን እሱን አስመልክቼ ነው የገባውኝ። አማን ጥያቄ አምጥቶ ነው እንጂ እንኳን ደስ አላችሁ እንኳን አደረሳችሁ ለማለት ነው። ይሄ ከበላያችን ላይ የተነነ ይሄ በዘር በህወሓትና በኦህዴድ የተነነው ሰብእናችን እስኪ እናስታውሰው ብዬ ነው የገባው። እንደዚህ አይነት ሰብእና ነው የነበረን ነበር። እንደውም ልጆቹ ነን። የኢድ አልፈጥር የልብስ ይገዛልኝ ነበር። የፋሲካ ደግሞ ለሙስሊም ወንድሞቼ ይገዛ ነበር። እንደዛ ነው ያደግነውና ያ ትዝ ብሎኝ ነው ላይ የገባው። ስራ ጥሩ ነው። አንዳንዴ ብቅ ብሎ አለን ማለትም ጥሩ ነው። ብዙ ሰው ይጨነቃል። እውነት ለመናገር እያየው ነው እንግዲህ ሁኔታዎች ወደ አማራ ክልል ያለው ሲቹዌሽን አሁን በድፍረት እግዚአብሔር ይመስገን የሚያስብል ነገር አለ። ዳድርክ ሲባል ነገሮች በየሰዓቱ እየተቀያየሩ ስለሆነ እና አንዳንድ ብቅ ማለቱ ጥሩ። እኔ ግን አንድ ኮሜንት እንደው አንድ ራሴን አመመኝና የሆነ ነገር አይቼ እንደው ወንድሞቻችን እኔ አንድ ነገር አምናለሁ። ዛሬ አንተ ለአማራ ሕዝብ እየታገልክ ነው አይደለ? ነገ ሲደክምህ ሲሰለችህ ወይ ደግሞ አንተን የማይመስልህ ነገር ከሆነ ተትግሉ ገለል ብለህ ራስህን ልታዳምጥ ትችላለህ። ግን ዛሬ ስትታገልለት የነበረውን ሕዝብ አዙረህ ደግሞ ሌላ ባህሪ ተላብሰህ መተህ ግን ያልሆነ ነገር ማድረግ በጣም ያማል። ገለልተኛ መሆን መብት ነው። እኔ ልንገርህ፣ ማንኛውም ሰው ተገዶ የሚታገል ሰው የለም። ተገዶ ወደ ጫካ የወጣ አይደለም። ፈልጎ ነው፣ ስሜቱ ቆስቁሶት ነው፣ የወገኑ እንባ አንገብግቦት ነው ጫካ የገባው። ግን ያ ነገር አልሆነ ብሎ ደግሞ ሌላ የተሻለ ራስህን ማዳመጥ ስትፈልግ ግን ሆነ ቦታ ብቻ ገለልተኛ ሆነ ራስህን ማዳመጥ ካልሆነ ግን ያልሆነ ነገር እያደረጉ ህሊናንም ወገንንም ከማሳዘን ብንቆጠብ በጣም ነው ደስ ይላል። እኔ ድሮ ከእናንተ አባል የነበረ አንድ ታጋይ አንድ ወንድማችን አስከሬን ላይ ቆሞ ፎቶ ተነስቶ አይቼው እኔ እንቅልፍ ሊወስደኝ አልቻለም። እኔ በጣም ነው ያመመኝ። አዎ ቆራጡ ነው። ቆራጡ ወይም ደግሞ በለጠ አንገቱ ይቆረጣል። አማኑኤል እንዳለ እንደው አንገቱ ይቆረጥ። እኔ በጣም ነው ያመመኝ። ቴዲ ልዩ ላይ ልዩ ቲሸርት ላይ ያለውን ጽሑፍ አይተዋል? ሞተ ወንድማችን ላይ
አዎ ለውሸት ከመኖር ለእውነት መሞት ይሻላል ይላል ቲሸርት ነው። አዎ የውሸት እየኖሩ የእውነት መሞት። አዎ እሱን አይቼ አያቅማ ይኸውልህ፣ አሁን በለጠ ደንቆሮ ነው እንጂ ይኸውልህ፣ ባይሆን እንኳን ቲሸርቱን ቁልፉን ዘግቶ ነበር መነሳት የሚፈልግበት። የሆነ ፖለቲካ መስራት ቢፈልግ ወይ ደግሞ የሆነ ብሽሽቅ ውስጥ ስላሉ እነሱ እሱና ጸዳሉ ብሽሽቅ ውስጥ ስላሉ ለዛም ቢሆን ባይሆን ጽሁፉን ልጁ በቃ የውሸት እየኖሩ የእውነት መሞት ለእውነት መሞት ትልቅ ነገር ነው። ደረቱ ላይ ያለ ልጁ መልእክቱና ልጁ ደረት ላይ ያለው ነገር በጣም ታሪክ የሚያሰው ሰው ነው። እኔ ለታሪክ ከመጥብዬ ፎቶውን እሱ ነው የሞተው። ለታሪክ ከመጥብዬ ፎቶውን እኔ ጉግል ፕሌይ ስቶር ላይ አስቀምጫለሁ። ምክንያቱም እንዳይጠፋብኝ ብዬ ስላሰብኩት አንድ ቀን ይሄ ሰውዬ ሞቶ ወይስ ሞቶ ልጆቹ ሊያፍሩበት ይችላሉ። ምናልባትም በህይወት ከተረፈ ግን እሱ ሲያፍርበት ይኖራል በዚህ ፎቶ በዚህ ታሪክ እና እኔ በጣም አሞኝ ያደርኩት አንደኛ ከልጁ ቲሸርት ላይ ያለው ጽሁፍ ለእውነት መሞትን ቁልጭ አድርጎ ያሳያል። ጫካ ውስጥ ላሉ ወንድሞቻችን ትልቅ ትምህርት ነው ያስተማረ ያለው። ፕላስ ደግሞ ይሄ ትናንትና እንደው እኔ እኮ አንድ ጥያቄ ትሄድሻል። ትናንትና እኮ እሱ ብዙዎችን ኑ እያለ አሳምኖ ሲያስገባ ነበር አይደለ? ተበድለናል፣ ተጨቁነናል፣ ማንነታችን ይከበር፣ ደስታችን ተነጥቀናል እናስ እያለ እኮ ይሄ ልጅ ምናልባትም በእሱ ገብቶ ሊሆን ይችላል ቴዲ። ዛሬ ግን እሱን ክዶ እሱ አስከሬን ላይ እንደዚህ ያለ ፎቶ መነሳት ምን አይነት የቀነጨረ ሰው ነው? እውነትም እኔ አይ ዶንት ኖ ብቻ ወርድ ነው ያጣሁለት። ማታ አይቼው አቃሞኝ ያደርኩት እኔ እንጃኒ። ምናልባትም አይተው ከሆነ በጣም ነው የሚሰቀጥተው። አዎ ልጁ ለእውነት ሞቷል። በቃ ለአማራ ህዝብ ሲል፣ ለነጻነት ሲል፣ ለእኩልነት ሲል፣ ለኢትዮጵያ ሲል አልፎም ራሱን መስዋዕት አድርጓል። ይሄ ሰው ግን ለሆድ ነው። ነገ ደግሞ ተገልብጦ መጥቶ እንዲህ ነኝ ሊለን ይችላል። ግን የምናምንበት ቃል የለንም። አትሊስት የሰውዬ ካልመሰለው ካልተዋጠለት ገለልተኛ ሆኖ መኖር ይችላል። ምክንያቱም ትናንትና እንደዚህ ሳደርግ ነበር፣ ዛሬ ደግሞ እንዲህ አድርጌ ወንድሞቼ ጋር ክህደት መፈጸም የለብኝም ብሎ ማሰብ ነበረበት። ጭንቅላት ቢኖረው ግን እንደ ሰው የሚኖር ጭንቅላት ያለው ሰው አይመስለኝም። እና እግዚአብሔር ልቦና ይስጠው። ኤኒዌይ ፎቶውን እኔ ስክሪንሾት ዳውንሎድ አድርጌ አስቀምጨዋለሁ ለታሪክ። አመሰግናለሁ። ሲሉቻችሁ ሀሳብ ካላችሁ ተነጋገሩበት። ፍሬም አፍርቶም ወደ መሬት ላይ ይወርዳልና እንደዚህ ለታሪክ በጣም ተወቃሽነት ለራስ ለህሊናም ለፋሚሊ ለእያንዳንዱ ነገር ዛሬ የምናደርገው ነገር ከሆነ ጊዜ በኋላ ዋጋ የሚያስከፍልን ነገር አለ ይመጣል። ይሄ ልጅ ትናንትና ፋኖ አባል ሆኖ እኮ የሚኒ መከላከያዎችን ፖሊሶችን በተለያዩ ሰዎችን ፎቶ ሲነሳ ነበር አይደል? ዛሬ ደግሞ ከነሱ ወገን ሆኖ ሲያስብ እኮ ሊያፍር ይችላል። አይ ዶንት ኖ ሰው ከሆነ ትናንት እኮ እንዲህ አድርጌያለሁ ዛሬ ደግሞ እንደዚህ ሳደርግ የሆነ ነገር የረጅም ጊዜ የማሰብ ችሎታ ቢኖረው ኖሮ ያንን አያደርገውም ነበር። እና እንዳልከው ልጁ የሆነ ብሽሽቅ ውስጥ ነው ያሉት። እንዳለው ቴንዲሻ እንዳለው ልጆቹ ብሽሽቅ ውስጥ ነው ያሉት። ምናልባትም ዘመድ አዝማድ ካላቸው ግን ነገ በዚህ ስራቸው ያፍራሉ። በጣም ነው የሚያፍሩት። እውነት ነው ነገር